ሙፍቲ ሞተ ይለኛል። ሙፍቲ ከሞተ ሞተ ነው። አረፈ ካልክ አርፏል ነው። ይኸውልህ ሙፍቲ አረፈ። ይሄ ደግሞ የእስላም ጥርቅም ደግሞ ይሄ በቂቱ ዝም ቁጭ ብሎ የሚሸና ደግሞ ማይጂም ነው ደግሞ። ይሄ ደግሞ ከሰማይ ላይ መጽሐፍ ወረደ የሚል ደንቆሮ ያማ ሙፍቲ ሞተ ምን እናድርግ? ሙፍቲ ሞተ ሞተ በቃ። ሰው እኮ ዘላለማዊ አይደለም። ሙፍቲ ሊሞት ነው የተፈጠረው። ሙፍቲ በጥይት አልሞተም እኮ፣ ግን ሌሎች እስላሞች በጥይት ሞተዋል። ሙፍቲ በህመም ነው የሞተው ወይም ደግሞ በእርጅና፣ ሌሎች ግን በድሮን አሮ ሞተዋል። ስለዚህ ሙፍቲ ሞተ ምናምን አትበል። ደንቆሮች እባካችሁ እዚህ አትገኙ። ስለ ሙፍቲ መሞት ቅድም ተናገሩ። ነፍሳቸውን በገነት ወይ በጀነት ያስገባ 70 ልጃገረድ ይደርስ ላይ ስለሚያገኙ እሳቸው ተገላገሉ። ይሄ ደላ አስተምሮ ኢስላም አስተምሮ እኮ ጀነት ስገባ 70 ልጃገረድ ይደርሳል። በቃ ይሄ እኮ ነው መጽሐፉ ያው እዚያ። ስለዚህ እሳቸው የተባረኩ ናቸው። በጊዜ እንደ አዲስ ወጣቱ ነው 70 ልጃገረድ ይቀርብላቸዋል። ሰላም ጤና ይስጥልኝ ብለን